ብዙዎቻችሁ ሊከብዳችሁ የሚችለውን የጄል አሞላል ይዤላችሁ መጥቻለሁ። ይሄ ፕሬፕ የተደረገ ጥፍር ነው። አርቲፊሻል ጥፍር ከተለጠፈ በኋላ ቤዝም ከቀባው በኋላ ከደረቀ በኋላ ጄል ልሞላ ስል ያለውን ስቴፕ ነው ማሳያችሁ። ልክ እንደ ጥፍር ቀለም አንድ ዙር ቀባለው ጄሉን። ከዛ ደግሞ በርከት አድርጌ እንደ ጥፍር ቀለም ሳይሆን ሞላ የሚያደርግልኝን አደርግና ወደ ፈለገ ወዳለበት አካባቢ በጣም ሳልጠጋ ትንሽ ብቻ አርቄ በጣምም ሳልጠጋ እንደዚህ ቁጭ አድርገዋለሁ። ልክ እንደዚህ በምታዩት መልኩ የታችኛው ስሊፕ እንዲያደርግልን በቀላል እንዲንሸራተትልን ነው የሚያደርገው እና አላደርቀውም። እሺ የታችኛውን ሳላደርቀው ነው ሁለተኛውን ማደርገው። ከዛ እንደዚህ ባለ መልኩ እያሽከረከርኩ ከስር ያለው እንደ ልቡ እንዲታዘዝለት ያደርገዋል። ድርቅ ከሚል ይልቅ ሸርታታ ነገር ስለሆነ እንደ ልቡ እንዲንሸራተት ያደርገዋል። ልክ እንደዚህ ባለ መልኩ እያሽከረከርኩ ወደ ላይ አወጣዋለሁ። ከታች ወደ ላይ እንደዚህ ባለ መልኩ ሞላዋለሁ። ከዛ በኋላ የሚሆነው ልክ እንደዚህ ከሞላሁት በኋላ በትንሿ እቺ የጥፍር ዲዛይን ፍሬንች ምናምን ማውጫችሁ መስራለቻ በሷ ደግሞ ዳርዳር በኩል ያልተቀባ ካለ በትንሹ በወፍራሙ እንዲሆን ስለማንፈልግ ነው ቀጭኗን ዲዛይን ማውጫ የምንጠቀመው። በዚህ በኩል በዳርም በታችን በኩል ትንሽ ቦታዎችን በእነሱ አዳርሳለሁ። ያልሞላ ቦታ ካለ ትንሽ ሸርተት እንዲለት አድርግና ከዛ በኋላ ያበቃል ማለት ነው። እሱን ማድረቅ ነው የሚሆነው ማለት ነው። ሁሉ ጊዜ ጄላችሁ በደንብ መድረቅ አለበት። ስለዚህ ቢያንስ 2 ደቂቃ ዩቪ ውስጥ ቢሆን እንዳይላጥ ያደርጋል ማለት ነው። ከዛ ዩቪ ውስጥ አስገብቼ ማድረቅ ነው። ይሄንን ይመስላል። ሙሉን አሰራር ደግሞ ይዤላችሁ ስለምመጣ ፎሎ ማድረግ እንዳትረሱ። ጥፍር እኔ ጋር ደግሞ መማር ከፈለጋችሁ ደውሉልኝና ተመዝገቡ። ወዳችኋለሁ። ባይ